ተመስጬ እያዳመጥኳችሁ ነው። እንዴ እኔ ድምፅሽ ራሱ ናፈቀኝ የምር። እንዴ ያልሰማ የሆነ ሰዓት ላይ ላወራ ነበርና ከዛ ግን ደግሞ ወሬያችሁ ተመቸኝ። በተለይ ድምፅሽ ዋው ደስ ይላል። አመሰግናለሁ ማሪ። አውሪ አሁን አውሪ። እሺ يضحكون علينا يضحكون علينا አይ እውነት ለምን ነገር ስለዚህ ነው ህይወት ምን አትሳቡ ነው ያላችሁ ደስ ይላል። አንድ ላይ ስትሆኑ ማብራት ደስ ይላል። ሪስፔክት ወንድ ልጅ አንቺ ሪስፔክት ብቻ ካደረገሽ በማንነትሽ በጭንቅላትሽ በምን ያ ሁሉ ሰው ይለወጣል። ነገ ደግሞ አደጋ ሊሆን ይችላል። ያ ማለት አደጋ ካደረስ አንድ እጅሽን ካጣሽ እኮ በቃ አንቺን አይወድሽም። ምንም ፎር ቤተር ፎር ወርስ ይላሉ ነጮች። እንደ ማንነትሽ ማለት ነው ያያላ ሀዳው እንዳልከመጥ ባላይቶ ከሆነ ነገ ሲቀየር ሰውነት ይቀየራል። አዎ እሱ እኮ ነው። ግን አንዳንድ ወንዶች እንደዛ ነው የወደዱሽ፣ በዛ ሲሆን ጥሎ ይሄዳሉ። ለዚህ እኮ ነው ቺት ያደርጉብሻል። ይቀበልሻል፣ ግን ቺት ሊያደርጉ ይችላሉ። ቺት ያደርገው አንተ ሴት ልጅ እንዳለ ስላላት ወይም ስለሌላት አይደለም፣ ወይም ደግሞ አይደለም ይልሽ። ያ ማለት አንቺ እያስጠላሽው ትመጫለሻ። የወደደሽ ያቺ ቀጥን ስለበርብሽ እየወፈርሽ ስትሄድ ወይ ልጅ ወልደሽለት እየወፈርሽ። አንዳንድ የሴቶች ቀስ ብሎ ታይም ይወስዳቸዋል እንትን በማድረግ ኤክሰርሳይዝ በማድረግ አይደለም። እሱን እንኳን መጠበቃ ቺት ያደርጋሉ። ገብቶሻል? እንደዛ ነው። በዛ ግን በማንነትሽ ከወደደሽ ምንም ቢሆን ምንም ለምን 1 ሚሊዮን ብር አትስጠው? እምቢ ነው የሚለው። አንቺ ነው የሚወደው። አሁን አንተ እንዳልከው ምንነቷ ይወደዳት ባላት ነገር ይወደዳት በምን ታውቃለች? ምን ማለት ሪፒት። ስለዚህ ምን ታውቃ ቺት እንዳደረጋት ማታየው እና ያሽው ይወጣላ እንዴ? እንደዛ አይነት ነገር ቺት እንዳገረ የጉዳጉዳው ነገር እኮ አንድ ቀን ይወጣል። ወይ ሰው ያያታል፣ ጓደኛው ያያታል። የሆነ ቦታ የእሱ ጓደኛ ሊኖር ይችላል፣ የእሷ ጓደኛ ልትኖር። አንዳንድ ደግሞ ኦልዌይስ ደግሞ ታውቂያለሽ፣ ካጠገባችሁ አንዳንድ ሴቶች ከሆናችሁ ያንቺን ባል ይመኛሉ፣ ያንቺን ቦይፍሬንድ ይመኛሉ። በወንድም በኩል ገብቶሻል። እሺ የዓለም ነገር ነው። ግን ያ እንደዛ ከተዋደዳችሁ ማንኛውም በፍቅራችሁም ይገባል። ክፍት ካዩማ ይገባል። የገዛሽ ቤስት ፍሬንድ ልገባ ትችላለች። ክፍታችሁን አለማሳየት አንድ በመሆናችሁ ፊት ለፊት ሰው ላይ ማንም ሊገባባችሁ ብዬ ነው ማስበው። ግን ቅድም ደሊ ሀሳብ በጣም ተመችቶኛል እውነት ለመናገር ሀሳብ በጣም ማባከን አልፈልግም ያለችው ሀሳብ ተመችቶኛል። አዎ ጊዜሽን መጠቀም ማልቻል አለብሽ። ትክክል። ቀልብሽን ገዝታታለች እቺ ቃል ደጋገምሻት ቤዝዬ። ለሌና why you so quiet? Come on, talk. hold on, let me ask. ከዛ አሁን ሚውት አደረገች። ቁም ነገር ኤኒዌይስ አሪፍ ጊዜ ነበረን እውነት ለመናገር ደስ ይላል። ሁሉም ሰው የራሱ yes ይላል። እንዴ ራሱ ዛሬ እኮ አንቺ ሙሉ የቤተሰብ እንትኑ ጊዜውን የተጠቀምኩት እኔ ራሱ እንደዛ ሲፋን ገጠመሽን ሀሳብ ያልተመቻት መሲ የሚውትሽን አብሪና አንድ ነገር ነው መሲያው ሲፋን ሲፍ እንኳን ስላልተመቻት ነው እንጂ ወሬው አይዲያው ተመችቷታል። ያው ሀዊም ስራ ላይ ነው። ግጥም እኮ ጽፋለች መሲ። ወይ እኔ ጋር እኮ ትንሽ ጫጫታ ስላለ ነው። ሳምንት አንቺ ጭፈራ ተዘጋጂ፣ እኔና ቡቡ በሚውዚክ በዘፈኑ እንዘጋጃለን። ሲፉ ደግሞ ግጥም፣ ሀዊ ቤዚ፣ ሌሎቻችሁ እንደዛ ያኔ ያሽቀብጣለሁ። ቀጣይ ማሽቀብጥ ብሎ ነገር የለም። ትጨፍሪያለሽ ቤዚ ካልጨፈረች አልጨፈርም። ሲጀመር እኔ ጭፈራ ማለት አብዛኛው በደንብ አይ እንጨፍራለን እኮ ያው የሳምንት ሰው ይበላል። ሁላችንም ባለን ነገር ያለን ነገር እንተደላለን።
አሌክስ እናቀርባለን። አሌክስ በጭፈራ ሰምታል። ጭፈራ ሀድራ ሀድራ ድምፄን አስተካክዬ እመጣለሁ ብሏል ቅድም። እኔ ደግሞ ሚውዚክ እንትን ብዬ እመጣለሁ፣ ዘፈን ሰምቼ እመጣለሁ። አስቴርን ይወዳታል አይ ቲንክ ሀድራ። ቅድም አስቴር ምናምን እያለኝ ነበር። በቃ የአስቴርን ትዘፍኝልናለሽ። ወይኔ የአስቴርን ግን ድምፅ አስበሽዋል? ሙዚቃ በጣም እንትን ነው፣ ግን የሆነ እንትን አለው። የአበባዮሽ የመስከረም ወረበት እህም ሀገር አለኝ አላቅ ዳሰኑ እሱን ታውቂዋለሽ? ሀገር ኢትዮጵያ ሀገር አለኝ ሀገር እሱን ትፈልጋለህ? እሱን ትልበለ 50 ጊዜ ማዘርና ጓደኞች ይጫወቱ ነበር ድሮ። አስቴር እንደዚህ ነበረች፣ አስቴር እንደዛ ነበረች። እኔ ብዙ ጊዜ የምሰማቸው የሚይዛቸው ሙዚቃዎች የነማመሰለክ የነ ለምለም ኃይለ ሚካኤል አሉ፣ የትዕግስት ምናምን ትዕግስት ከወንዶች አሉ፣ ግን የወንዶችም ደግሞ እዚህ ጋር እንትን አለለማ። ግን መቀየር እኮ ይችላል። መቀየር ትችላለሽ እንዴ? እቺ ያንተና ስሙን አሰማሽ ነበር። ብዙ እኮ እኔ ጋር ይቀደዋሉ። የወንድ ዘፈኖች እኔ ራሱ እንትን ያልኩት አለ ምናምን እንደዚህ አብሬ ቀይሬ እሱ በሴት እኔ በወንድ አድርጌ የምዘፍናቸው ሙዚቃዎች አለ እየሰማሁ የቀርየሽም እና ጸደንያም የጸዲ እሱ ግን ተው ይለፈው የሐመል ማለት አይ ሐመል ማለት ትመቸኛለች ወይ የሐመል ማለት ተመሳሳይ እንትን ያላቸው አይደል? አይ ቲንክ ማን ሐመል ማልና ህብስት ይመሳሰላል እንትናቸው። አዎ ሐመል ማልና ህብስት ነው። አይ የሐመል ማል ነበር ወርት ምዛፍነው ምናምን ይባላል። እኔ ራሱ ጓደኛ አለችኝ በጣም ድምጿ የሚያምር፣ ግን ያው ታፍራለች። እሷ 9 ሰው ባለበትም አዘፍንም እንጂ ለምን ታፍራለች? ድምጿ በጣም ነው የሚያምረው። የህብስትን በተለይ ስዘፍን ግን እኮ እንደዚህ በቪዲዮ ካልወጣች እኮ ትችላለች። ምን ችግር አለ? ታፍራለች እንጂ እኔ መላቃ ኧረ አሌክስ ተጫወት እባክህ፣ ዝም አትበል። የምትለይ የትዳር ስለ ትዳር ይዘፈን አሌክስ ይደክሙታል መሰለኝ። ያ እኮ እንደ ሀሳብ ግን ይላችሁ ሰዓት ማለት ይመደብለት አሪፍ ነው። አሁን ቅድም ያልከው ነበር አይደል አሌክስ? አሁን ነው ሀሳብን ቀይረ የጨመርከው። እኛ እንድንጫወት ይመስለኛል ለሀሳብና ታይማችን እንደዛ ሲሆን ሰዓታችንን በደንብ ቆጥበን ስለፈልፍ ነው። አንድ ቀን ሲስማ ላዳም እሱ እኮ የሚላችሁ ጌም ሲጫወት ሲመክር ምን ይሄ ሁሉ ሌላ ሰው ያወራውን አላደረገውም፣ ግን ይመቸዋል አሁን ሲሰማ ማለት ነው የሚል ያው ነው። አይ እኛ የምንለው ደግሞ ሰዓት መድብና ስጠን ነው። አንተም ሳይደክምህ ሁሉም ሰው ሳይደክመው የሚጫወት ሰው ሁሌ ታይድ ነው የሚያደርጋቸው። አንዳንድ ሰው ሌሊት ላይ አይለቁም ሲጫወት።
አሌክስ ጌም አሌክስ ከፊፊ ጋር ተጫውተህ ታውቃለህ? አያውቅም። ኔክሱ ኔትወርኳን ብሎ እየወረደች ነው። ለዛ ነው ዝም ያሏት። እስቲ ቆይ ማክስ ትፈልጋለህ ከእሷ ጋር? ተቀጣጥመን አናውቅም። ራሱ ሰዓቱ ራሱ ይለያያል መሰለኝ። ኖት ሬዲ ማታ ላይ በምትገባበት አንዳንዴ ዲፔንድ አየዋ ትጠይቅልሃለሁ። ሬዲ ኮንክ ነው። ስለዚህ ሬዲ ነው። ችግር የለም። ኧረ እንጫወታለን። ኤክስፖዠር ነው እንጫወታለን። በጣም እኮ እሷ እኮ በሁለት አገር ላይ ነች እኮ ቶፕ ዋን ካናዳ ኤንድ ዩኤስኤ። ድምጽ ይሰማል። ነምበር ዋን እንትን ማለት ነምበር ዋን ሶስተኛና አራተኛ ቲክቶከር ነች ጌም ላይ እኮ አፍሪካዊ። ከባድ ሚዛን ነች። ከባድ ሚዛን የምታውቃት ከሆነ ጻፍላት። አጭር ከሆነች ምንድን ነው የሚያወራው እንደዚህ? ምን አውቃለሁ። ግን እውነት አሌክስ እኮ ሲፉ ግጥም ልጋብዛችሁ፣ ሴትዮ ያጠገቤ ተኝታለች እያለች ነው። ቀስ ብላችሁ አውሪ። አይ ድምጻችሁን እናንተ ግጥም ልጋብዛችሁ እያለች ነው። ድምጿን ቀንሳ ሴትዮዋ ስለከፈች አጠገቡ። ሲፉ እሷ ጎበዝ ነች። እዛው ትጽፋለች እኮ። አሁን ስለ እንትን ነገር ጻፊ ብትያት ወዲያው ነው የምጽፈው። በጣም ታለንት ነው ያላት ሲፉ። እውነት እንዴ! በጣም ሲፉ አቅርቢ። ሲፉ ሲፋ አይሰማም። ማሪ እየገጠመች አሌክስ፣ የአንተ አካውንት ሬጂስተሩ ዱባይ ነው? የዱባይ አካውንት ነው ወይ ዩኤስ ነው? የዱባይ ነው። አይ ቲንክ ኔትወርኳ ነው መሰለኝ። አይ እሷ እኮ አይ ቲንክ እየገጠመች ነው፣ እኛ ጋር አልደረሰም እንጂ ሊሆንም ይችላል። ቀስ ብላ ነበረ ስታወራ የነበረው ቅድም። ያለች ገጠማለች። ላቅርበላችሁ እንዴ? እሷ እኮ ብዛው መጻፍ ትችላለች። በአምስት ደቂቃ ትጽፋለች። እኛ የሆነ ነገር ታይና ትጽፋለች። በጣም ታላንት አለኝ ያለሽ ነው። አሌክስ ፉል አድሚኑን አነሳብኝ። አክዶኒ ጀስት